ኤርትራ ለኢትዮጵያ በሰሜኑ ጉዳይ በሚያበሳጭ መልኩ መግለጫ ሰጠች። ሐማስ የእስራኤል ታጋጆችን ለመልቀቅ ተስማማ። የዩክሬን ወታደሮች በሱዳን ጦር ተደመሰሱ። ታሊባን በአፍጋኒስታን ሙሉ ለሙሉ የኢንተርኔት አገልግሎትን አቋረጠች። አሜሪካ ኢትዮጵያ ለምትገነባው ግዙፉ የአውሮፕላን ማረፊያ ድጋፍ ለማድረግ ማቀዷን ገለጸች። ታዋቂው አየር መንገድ ሉፍታንዝ በ2030 ከ4000 በላይ የሚሆኑ የአስተዳደር ስራዎችን በሰው ሰራሽ አስተውሎት ለመተካት ማቀዱ ተዘገበ። ሉፍታንዛ በ2030 4000 የሚሆኑ የአስተዳደር ስራዎችን በዲጂታላይዜሽን እና በአውቶሜሽን ለመቀነስ ማቀዱን አስታውቋል። አየር መንገዱ አንዳንድ ስራዎችን ከነጭራሹ ከዚህ በኋላ ያስፈልጉም ያለ ሲሆን ስራውን የተቀላጠፈ ለማድረግ እንደየሰው ሰራሽ አስተውሎት ያሉና ሌሎችም አዳዲስ ቴክኖሎጂዎችን እንደሚጠቀም ገልጿል። አየር መንገዱን በዚህ መንገድ ማዋቀር ትርፋማ ያደርገዋል ተብሏል። የተለያዩ አየር መንገዶች ከኪሳራ ጋር በተያያዘ ሰራተኞች ሲቀንሱ ፕሪንት የተሰኘው አየር መንገድ በዚህ ዓመት ለሁለተኛ ጊዜ ኪሳራ ማስተናገዱን ተከትሎ 1800 የበረራ ሰራተኞችን ሲያሰናብት ባለፈው ሐምሌ 270 አብራሪዎችን ማባረሩ ይታወሳል። እንደ ሲውዝ እና ብራስልስ አየር መንገድ ያሉት በውስጡም የያዘው የሉፍታንዛ አየር መንገድ ፊቱን ወደ ሰው ሰራሽ አስተውሎት ማዞሩ መጪው ጊዜ ምን ሊሆን እንደሚችል ያሳየ ሆኗል። በ2030 የዓለም አቀፍ ደረጃ ከ92 ሚሊዮን በላይ ስራዎች በሰው ሰራሽ አስተውሎት የተነሳ እንደሚቀነሱ ወይም እንደሚተኩ የዓለም ኢኮኖሚ ፎረም መተንበዩ ይታወሳል። የዜናው ምንጫችን ፎክስ ኒውስ ነው። ታሊባን በአፍጋኒስታን ሙሉ ለሙሉ የኢንተርኔት አገልግሎቷን አቋርጧል። አፍጋኒስታንን እያስተዳደረ የሚገኘው ታሊባን ከዚህ ወር መጀመሪያ ጀምሮ የኢንተርኔት አገልግሎትን በከፊል ሲያቋርጥ መቆየቱ ሲነገር አሁን ደግሞ ሙሉ ለሙሉ ማቋረጡ ተዘግቧል። ታሊባን በጉዳዩ ላይ ይፋዊ መግለጫ ባይሰጥም ውሳኔው ከከፍተኛ መሪ ሃይባቱላ አኩንዳዝዳ ሞራላዊ ያልሆኑ ተግባራትን ለመከላከል መስጠቱን የታሊባን ሰሜናዊ ግዛት ቃል አቀባይ ተናግረዋል። የኢንተርኔት አገልግሎት መቋረጡን ተከትሎ ቶሎ የተሰኘው የሀገሪቷ ጣቢያ ስርጭት ላይ ችግር እንደገጠመው ገልጿል። የታሊባን ምንጮች አሉ ተብሎ እንደተዘገበው የኢንተርኔት አገልግሎት በ2G ዝቅተኛ ፍጥነት በቅርቡ ይመለሳል ያሉ ሲሆን የከፍተኛ ፍጥነት ኢንተርኔት አገልግሎት መመለሱ ጥርጣሬ ውስጥ ከቷል። ተመድ ታሊባን ያቋረጠውን የኢንተርኔት አገልግሎት እንዲመለስ ጠይቋል። የአሜሪካ ጦር ከ2021 አፍጋኒስታንን ለቆ ከወጣ በኋላ አሜሪካን ጨምሮ በርካታ ምዕራባውያን ሀገራት ለታሊባን እውቅና ያልሰጡ ሲሆን ሀገሪቷም ከባድ የተባለ የሰብአዊ ቀውስ ውስጥ ነች። የመረጃው ምንጭ CBS ኒውስ ነው። አሜሪካ ኢትዮጵያን ለምትገነባው ግዙፍ አውሮፕላን ማረፊያ ድጋፍ ለማድረግ ማቀዷ ተሰማ። ይህም የአፍሪካ ቀንድ የትራምፕ የመጀመሪያው ትልቅ ተነሳሽነት ነው ተብሏል። አሜሪካ በኢትዮጵያ በ10 ቢሊዮን ዶላር ለሚገነባው የአፍሪካ ትልቁ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ድጋፍ ለማድረግ ቃል ገባች። ይህም የፕሬዝዳንት ዶናልድ ትራምፕ በአፍሪካ ቀንድ የመጀመሪያው ትልቅ የቢዝነስ ተነሳሽነት ተደርጎ ተወስዷል። የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቦሎስ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ቀደም ብሎ በኢትዮጵያ ጉብኝት ባደረጉት ወቅት ሀገሪቱ ድጋፍ ለማድረግ ቁርጠኝነቷን አስታውቋል። እንደ ቢዝነስ ኢንሳይደር አፍሪካ ዘገባ ብሎስ የአሜሪካ የዓለም አቀፍ ልማት ፋይናንስ ኮርፖሬሽን ፕሮጀክቱ እንደሚሳተፍና ከቦይንግ ጋራ በመተባበር ከኢትዮጵያ አየር መንገድና በአፍሪካ ባሉ ሌሎች ስራዎች ላይ እየሰሩ መሆኑን አረጋግጧል። የዩክሬን ወታደሮች በሱዳን ጄኔራል አልቡርሃን በርካታ የዩክሬን ቅጥረኛ ወታደሮች መደምሰሳቸውን አስታወቀ። በሌተናል ጄኔራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኃይል ባወጣው መግለጫ በዳርፋር ግዛት እየተካሄደ ባለው ጦርነት ከፍተኛ ቁጥር ያላቸው የውጭ ሀገር ቅጥረኛ ወታደሮች መገደላቸውን ገልጿል። ከነዚህም ውስጥ የዩክሬን ወታደሮች እንደሚገኙበትም አስረድቷል። እንደ መግለጫው የጦሩ ኃይል 6ኛ ክፍለ ጦር በአልሻር ውስጥ በሚገኘው አልካርማ የተሰኘ አደባባይ ላይ ባከናወነው ልዩ ዘመቻ የፈጥኖ ደራሽ ኃይሉ ላይ ከፍተኛ ኪሳራ አድርሷል። በዚህም ለፈጥኖ ደራሽ ኃይሉ ተሰልፈው ሲዋጉ የነበሩ የውጭ ሀገር ወታደሮች የኪሳራው አካል መሆናቸውን አስታውቋል። እንደ መግለጫው ከተገደሉት ውስጥ የዩክሬን የኮሎምቢያ ዜግነት ያላቸው ቅጥረኛ ይገኙበታል። በመግለጫውም እነዚህ ቅጥረኛ ወታደሮች የድሮን ኦፕሬተር፣ የስናይፐር ተኳሽ በመሆን ሲሰሩ የነበሩ መሆናቸውንም አስረድቷል። የዜና ምንጫችን አዩዝ ሀበሻ ነው። ሐማስ ታጋቾችን
ታጋቾችን እለቃለሁ በማለት ተስማማች። ሐማስ የእስራኤል ታጋቾችን ለመልቀቅ መስማማቱን ትራምፕ አስታወቁ። በአሜሪካ ፕሬዝዳንት ዶናልድ ትራምፕ የጋዛ የሰላም እቅድ መሰረት ሐማስ የእስራኤል ታጋቾችን ለመልቀቅ መስማማቱ ትራምፕ ገልጿል። ፕሬዝዳንቱ ትራምፕ ትላንት አመሻሽ በሰጡት መግለጫ ሐማስ ዘላቂ ሰላም ዝግጁ መሆኑን እና በዝርዝር ጉዳዮች ላይ ውይይት እንደሚደረግ ተናግረዋል። የኤርትራ የማስታወቂያ ሚኒስቴር ዛሬ ጠንከር ያለ መግለጫ አውጥቷል። ከሰሞኑን ሆርን ሪቪው ኢትዮጵያ ለኤርትራ የሰጠችው የሀገርነት እውቅና ማንሳት አለባት። ኢትዮጵያ የኤርትራ ሀገርነት እውቅና ለማንሳት ዓለም አቀፍ ሕጎች እንዳሉ እንዲሁም የሌሎች ሀገራት ተሞክሮ በማቅረብ ረዘም ያለ ጽሑፍ ማሰራጨቱን ተከትሎ የኤርትራ አመራሮች ክፉኛ ያበሳጨ ይመስላል። ይህም ተከትሎ የኤርትራው ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል ነጻነታችንን ከኢትዮጵያ በስጦታ አልተረከብንም፣ ኢትዮጵያን አሸንፈን ያገኘነው ነው ብለዋል። የኤርትራ ሉዓላዊ እውቅና መስጠት የነበረባት በ1940 ቢሆንም አሜሪካና ሌሎች ሀገራት በቀጠናው የነበራቸውን ፍላጎት ሌላ በመሆኑ ሳይሳካ ቀርቷል ብለዋል። ኢትዮጵያ እንደተባለው የምታደርግ ከሆነ እኛም ከ1952 እስከ 1993 እንደ ኢትዮጵያን አቆጣጠር መሰረት ኢትዮጵያ ለወሰደችብን ሀብትና ንብረት በቢሊዮን ዶላር የሚቆጠሩ ካሳ እንጠይቃለን ብለዋል። ለዚህም የኢራቅ እና ኩዌትንም ታሪክ አጣቅሰዋል። በጽሁፉ የኢትዮጵያ ሰራዊት ሲዋጉ በተለይም መንዳፈራ በምጽዋና በአሰብ እንዴት እንዳሸነፍን ከኢትዮጵያ በኩል ምን ያህል ሰራዊት እንደተበተነ እንደቆሰለ እንደሞተና እንደተማረከ በቁጥር ለማስቀመጥ ሞክረዋል። በተያያዘም ዜና ከሰሞኑ የኤርትራ ወታደራዊ አመራሮች ከኢትዮጵያ ጋር በተዋጉባቸው በእያንዳንዱ ግንባር በመሄድ የጦርነት ሂደቱን አሰላለፍ ምን ይመስል እንደነበረ ለሰራዊታቸው አመራሮችና መኮንኖች የጦርነት ትንታኔ ሲሰጡ ታይተዋል። የዛሬ ዜናችንን ይመስል ነበረ። ሁላችሁም ይህንን ቻናላችንን ሰብስክራይብ እና ላይክ አድርጉ። እስከ ነገ ሁሌም እንደምንለው መልካም ነገ። እናመሰግናለን።